የጋብቻ ፎቶ ፖስት ማድረግ ይሄን ያህል ፕራይቬት ህይወታችንን ማጋለጥ አይደለም አሁን ባለንበት ኖርም ማለት ነው ሶ ከአንተ ከመንገድህ አልፈህ ማለት ነው ተጠማዘ ለመደበቅ ከሄድክ ክሮፕ ማድረግ ደረጃ ከደረስክ የሆነ ነገር አለ ይሄን ቪዲዮ መነሻ ሐሳብ አድርጌ አንድ ታሪክ ልንገራችሁ አንድ ልጅ ነበርና ውጪ ካለች ሴት ጋር ግንኙነት ይጀምራልና ያው ያወሩ ምናምን ቪዲዮ ኮልም ቻትም ምናምን ያደረጉ የተዋወቁት ሶሻል ሚዲያ ላይ ነው ግንኙነታቸው ያደገ ይመጣና እሷ እዚህ ትመጣና ይጋባሉ ማለት ነው እና ሲጋቡ በቃ ድል ባለ ሰርግ ምናምን ተጋቡ ፎቶም ያዋል አይደል መስክ ፎቶ ምናምን ወጡና የሆነ ጊዜ ላይ ብቻውን ሱሱፍ የለበሰበትን ፎቶ ፖስት አድርጎ አየሁኝ ማለት ነው ከዛ በአካል ስንገናኝ እንዴ አንተ ለምንድን ነው ሰርግህን ፎቶ ፖስት ያላደረከው ሚስትን ለምንድን ነው ቆይ ፖስት ማታረጋት ብዬ ዝም ብዬ እንደቀልድ ነው ሳወራ ከዛ እንዴ ባለሰንኩበት ጉዳይ አለኝ ማለት ነው ማለት ሰርጋርጋ ቤተሰብ አስተዋወቀሽ ማግሌ ልከ ምናምን አልኩት ማለት ነው ከዛ እስቲ ባክሽ ቆይ ምናምን አለኝ ከዛ በተደጋጋሚ ልጅ በተለያየ አጋጣሚ ስንገናኝ ከሚያወራው ከማየው ማለት ነው ህይወቱን ፕራይቬት ማድረግ እንደፈለገ እሷን አሳምኗታል እሱ ግን ፕራይቬት ማድረጉን አምኖበት አይደለም በሱ እርግጠኛ ስላልሆነ ነው አልወሰነም ማለት ነው እና እሷ እዚህ ትመጣለች ድጋሜና ከሰርጉም በኋላ በሆነ አጋጣሚ ከኔ ጋር ትገናኛለች ከዛ አይሻለው ከባልሽ ጋርና በጣም ደስ ትሉኛላችሁ ምናምን ግን ህይወትን ፕራይቬት ማድረግ መልካም ይመስለኛል የሰው አይን እኮ መጥፎ ነው ምናምን አለችኝና አይ የሰው አይን ምን ያደርጋል ብለሽ ነው ቤትሽ ውስጥ ያላስማማሽ ጉዳይ ነው የሚያለያይሽ እንጂ የሰው አይን አይደለም የሚያለያይሽ አልኳት ማለት ነውና እሱ ምን አድርጓል ማለት ነው በደንብ አድርጎ አሳምኗታል በዚህ ነገር ማለት ነው እሱ ግን ያንን አስቦ አይደለም ህይወቱ ሚዲያ ላይ ስለወጣ ህይወቴን አጣለው ብሎ አስቦ አይደለም እዛ ሄዶ አይቶት ምናምን ባላንስ አድርጎ ካልሆነ ሊታዋት ስላሰበ ነው ምን ልላችሁ ነው አንድ ሰው ህይወቱን ሚዲያ ላይ ስላላወጣ አይደለም ቤታችሁ ውስጥ ያላስማማችሁ ጉዳይ ካለ ቤታችሁ ውስጥ ርስ የሆነ ጉዳይ ካለ ያ ነገር ያለያያችኋል ቤታችሁ ውስጥ ያላስማማችሁ ጉዳይ ነው እንጂ የሚያለያያችሁ ሚዲያ ላይ መውጣታችሁ ማያቃችሁ ሰው ስላያችሁ መጥቶ ቤታችሁ ውስጥ የሰው አይን ሆኖ ምናምን አያለያያችሁ ብዙ ጊዜ ህይወቴን ፕራይቬት ማድረግ ፈልጋለሁ ምናምን የሚሉ ሰዎች ትዳር ብቻ አይደለም ባይዘው ህይወት እኮ ሚስቱን ለብቻ ክሮፕ ያደረገ ደብቆ ልጆቹን ለብቻ ደብቆ የራሱን ህይወት 10 ጊዜ ያሳየን ሾው ያደረገ ሚደብቅ ከሆነ የሆነ ችግር አለ ማለት ነው ምክንያቱም ሰው በሚወደው ሰው እንደው ፕራውድ ነው የሚያደርገው ልጆቼን ይዋት እያቸው ሚስቲን ይዋት ምናምን ነው የሚለው ያው ይወጣ በየቀኑ ስለሚበላው ስለሚጠጣው ምናምን ይስራ ይያልኩ ሳይሆን ይሄ የፐርሰናሊ የራስ ምርጫ ነው ግን እንደው ትክክለኛ ይሄ ሲያገባ ስለ ልጆቹ ምናምን ኦፊሻል የማያረግ ሰው ችግር ስላለበት ነው ያ ማለት ፕሮፋይሉ ላይ የሚስቱንም የልጆቹንም ፎቶ አድርጎ ብዙ ቺት የሚያደርግ ብዙ የሚጃናጀን ሰው አቃለም ግን አብዛኛውን ስናይ እንደዚህ የሚደባብቁ ሰዎች ፐርሰናሊ የራሳቸው የሆነ ጥያቄና ችግር ስላለባቸው ነው